የሚያክል ስልክ በዛ አጉል ቦታ ላይ አንቺ ይዘሽ ነው ወይስ ሰው ነው ጆሮሽ ላይ የሚይዝልሽ? ለምን አወጣሽ ከቦርሳሽ? ሲጀመርስ ለምንድን ነው አንቺ ቦርሳ ይሄን የሚያክል ስልክ ይዘሽ የምትንቀሳቀሽው? አይደለም እኮ አባ መላ እኔ ከቦርሳ ውስጥ አላወጣሁትም። የሌለ ነገር ነግሮኝ ስሜ ገጀራ ነው እኔን የማያውቀኝ ሰው የለም ብሎ በጩቤ አስፈራርቶ እኮ ነው የተቀበለኝ። አባ መላ ተረጋጊ። ሲያጣሽ በጣም ነው የሚገርመው። አንተ ወይ አባ መላ ምን ማለት ነው? እኔ ገጀራ ነኝ እኔ ቆንጮራ ነኝ እያልክ ሰዎችን እያስፈራራ እንደዚህ መልቀሙ? ያው ገጀራ ማለት የሥራው ስም እኮ ባል ስርዓት ያዝ። ስራ የሥራው ስም ሁለተኛ ስሜ ማለት ነው። እስኪ ተረጋጋ። ደሞ ደርቆ ይናገራል እንዴ? የሥራ ስም ይላል። ስራ አባክ ይጥፋና ተረጋጋ። አንተ ልጅ ከትልቅ ሰው ጋር ስትሆንና ከጓደኛ ጋር ስትሆን ለይተውቅ። እሺ አባ መላ ይቅርታ ነግሬያለሁ። ይቅርታ አባ መላ ስታወራ ሰው ገጀራ አይመስልም? ተው እስኪ እሱ ራሱ ተው እንጂ ልጅን እንደዚህ የጥላቻ ንግግር አትናገረው እንጂ። ማቲ እኮ ነኝ ልጅክ ነኝ። ተገቢ አይደለም እንደዚህ አታድርግ። ወይዘሮ ሱሙኒ ወይዬ እየሰማሽ ነው አይደል? ምን እናድርግ እስኪ? እንዲህ አይነት ነገሮች እየተስፋፉ ጭራሽ ሌብነት የሚጸየፍ ዜጋ ሳይሆን ሌብነትን እንደ ስራ የሚያዝ ዜጋ እየፈጠርን ነው። ምን ማድረግ አለብን? እስኪ አንቺ ምንድነው የምትይ? እኔ ምን እልሃለሁ? የምለው ነገር ራሱ እኮ ጠፋብኝ። ጀገራ ስሙ ምንድነው ያለው? ጀገራ ነው? ቆንጮራ ነው። በቃ ቆንጮራ ነው ያለው። እስኪ ተይው ስሙን እኔ ያወጣውለት ስም እኮ ማቲ ነው። እሱን ሆዴ ውስጥ ተሸክሜ ነው ይሄንን ስም የሰየምኩለት።